ሰላም ውድ ቤተሰቦቼ እንዴት ከረማችሁ? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ መጥቻለሁ። ድንችና በትንሽን የቅመማንት እንደዚህ በትልልቁ ጎረድ አድርጌ ከትፌያለሁ። በመቀጠል የምጠቀመው ቅመም እርድ፣ ፍልፍል አስዋድና ኦርጋኖ ነው። ጨው ትንሽ በርበሬ ቅልቅል ያለበት እንጠቀማለሁ። ተከታተሉኝ። ይሄኛውን ጨው ማለት ነው። ጨው እና በርበሬ ቅልቅል ነው። ቆንጆ ጣዕም ይሰጥልኛል። ሰዎች ጨው ይወዳሉ። ጨው በዛ እንዳትሉ እና ኦሊቭ ኦይል እጠቀማለሁ ማለት ነው። ውድ ቤተሰቦች ሀሳብ አስተያየታችሁን አትንፈጉኝ። ይሄ በጣም ቀላል ምግብ ነው። እንደዚህ በደንብ እሽት ካረጋችሁት በኋላ በደንብ ካዋላችሁት በኋላ እንደዚህ ትልቅ ያደረኩት ከሌላ ምግብ ጋር ለማቅረብ ነው። ለምሳሌ ከአሳ ጋር አቀርበዋለሁ። ከአሳ ጋር ምንም ዘይት ሳይነካው በዚህ መልኩ በኤር ፍራይር ጠብሰዋለሁ። ኤር ፍራይር ውስጥ ከተዋለሁ። በጣም የምትወዱት የምግብ አይነት ነው። እንደዚህ ጨውንና ቅመሙን፣ ፍልፍል አስዋዱን፣ ኦርጋኖውን በደንብ ካዋዳችሁት በኋላ ኤር ፍራይር ውስጥ ምንም አያደክምም፣ ድካም የለውም። ተጨማሪ ምግብ በጣም አሪፍ ነው፣ ይጣፍጣል። ብዙ ዘይት የለውም እንዳያችሁት፣ ትንሽዬ ዘይት፣ ቆንጆ በርበሬና ጨው ነው። እንደዚህ በደንብ መዋሃድ አለበት። በዚህ መልኩ ኤር ፍራይድ አድርጌያለሁ። ከዛ ለኩሰዋለሁ። በቃ ይሄን በኋላ የተለያየ ከለር ያለውን ቃሪያ ወረድ አድርጌበታለሁ። በኋላ ከመብሰሉ በፊት ከ5 ደቂቃ በፊት ጣል አድርጌበታለሁ። ከለሩ ያሳምረዋል፣ ቆንጆ ጣዕም ይሰጣል ማለት ነው። የዛሬ ቪዲዮችን ይሄን ነበረ። ስለተከታተላችሁኝ አመሰግናለሁ። ሻሎም